ተግባራዊ ክርስትና። አባ መቃርስ በአንድ ወቅት ስለራሱ እንዲህ ሲል ተናግሯል። ወጣት ነበርኩበት ጊዜ በግብጽ በአንዲት መንደር በትንሽ ጎጆ እኖር ነበር። በአንድ ወቅት የመንደሩ ነዋሪ እኔን ለቤተ ክርስቲያን ሹመት አጩኝ። እኔ ግን ይህንን ክብር ሸሽቼ ወደ ሌላ መንደር ሄድኩኝ። ከዚያም ትጉህ አገልጋይ የሆነ ረዳት አብሮኝ መኖር ጀመረ። እኔ የምሰራቸውን እጅ ስራዎች እርሱ በመሸጥ ያገለግለኝ ነበር። በዚህ ወቅትም በምኖርበት መንደር ያለች አንዲት ድንግል በድካም ዝላ ከጋብቻ ውጭ ዝሙት ትሰራና ታረግዛለች። ቤተሰቦቿ ከማን እንዳረገዘች እንድትናገር ወጥረው ሲይዟት ከመናኙ ነው በማለት ተናገረች። የመንደሩም ሰው ተሰብስቦ ወደ እኔ መጣ። ወደ መንደሩም እየጎተቱ ይዘውኝ ሄዱ። በአንገቴም ላይ በጥላሸትና በልዩ ልዩ ነገሮች የጠቆሩ ቁፋዎችን እንዳንጠለጥል አድርገው በመንደሩ ሁሉ እንድዞር አድርገው ይመቱኝም ነበር። እንዲህም ይሉ ነበር፣ ይህ መነኩሴ ልጃችንን አስነውሯታል እያሉ መቱኝም። አመታታቸው ለሞት የሚያደርስ ነበር። ያገለግለኝ የነበረ ያ ሰው ግን ፊት በፍርሃት ተሞልቶ ከጎኔ ይጓዝ ነበር። እርሱንም አብረው ይሰድቡት ነበርና እንዲህም ይሉት ነበር፣ ይህም መናኝ ተመልከት፣ ያደረገውንም እይ። ለእርሱ በትጋት ስትታዘዘው ነበር። የልጅቷ ወላጆችም እንዲህ አሉ፣ ልጃችንን ለመንከባከብ እስካልማለ ድረስ እንዳትለቁት። እኔም ለአገልጋዬ የሚሉትን ሁሉ አደርጋለሁ በላቸው ስል ነገርኩት። በዚያችም ጊዜ ለቀቁኝ። ወደ ጎጆዬ ደርሼ የሰራኋቸውንም ቅርጫቶች ሁሉ ወስደሽ ሽጣቸው፣ የሚበላም ይሆናት ዘንድም ለሚስቴም ስጣት አልኩት። ለራሴም እንዲህ አልኩት፣ መቃርስ ሆይ አንተ ለራስህ እነሆ ሚስት አግብተሃል። ለወትሮው ከምትሰራው ይልቅ የበለጠ መስራት አለብህ። በዚህ ሚስትህም ትጠብቃለህ። ከዚህም በኋላ ቀንና ሌሊት እየሰራሁኝ አገልጋይ በመሸጥ ለልጅቷ እልክላት ነበር። ነገር ግን ከልጅቷ መውለጃ ቀኗ ሲደርስ ምጥ ያዛት። መውለድ ሳትችል ረጅም ቀኖች አለፉ። ወላጆቿም ይህንን ነገር ምንድነው ሲሉ ጠየቋት። እርሷም ምን እንደሆነ አውቃለሁኝ፣ ይህ የሆነው ያንን መናኝ ያለ ስራው ከስሸው ስለነበር ነው። በሐሰትም ወንጅየው ነበር። ያስረገዘኝ ያ መናኝ መነኩሴ አይደለም፣ እኔም ዋሽቻለሁኝ በማለት ተናገረች። ይህንን የሰማ አገልጋይም እጅግ ደስተኛ ሆኖ ወደ እኔ መጣና ያቺ ድንግል ሴት የእርስዎን ንጽሕና ሳትናገር በፊት መውለድ አልችላለች። እርስዎን ንጽሕና ከተናገረች በኋላ ግን መውለድ ቻለች። የመንደሩ ሰው ሁሉ በሰራው ስህተት ይቅርታ ሊጠይቅ ወደዚህ እየመጡ ነው በማለት ነገረኝ። ነገር ግን ይህንን በሰማው ሰዓት የመንደሩ ሰው ሊያደርገው የነበረውን ከንቱ ውዳሴ እንዳልካፈል ከመኖሪያዬ ተነሳሁኝ። አሁንም ወደምኖርበት ወደ አስቄጥስ ገዳም መጣሁኝ። ወደዚህም የመምጣቴ ምክንያትም ይህ ነበር።
ክርስቲያን ማለት እንዲህ ነው፣ አባቶቻችን እንዲህ ያሉ ናቸውና። ክርስቲያን መሆንህን በቃል ሳይሆን በተግባር አሳየኝ። ክርስቲያኖች ግን ክርስቲያኖች ለመሆናችሁ መታወቅ የሚገባ ወደ ቤተ ክርስቲያን መጥተው ምስጢራትን ሲቀበሉ ብቻ ሳይሆን የትም ቦታ በሚኖሩበት የቅድስና ሕይወት ነው። በአፋ የከበሩ ሰዎች በአፋ የሚያሳዩት ምልክት እንደሚታወቁ ሁሉ እኛም ልንታወቅ በሚገባን በነፍሳችን ክብር ነው። በሌላ አገላለጽ አንድ ክርስቲያን መታወቅ ያለበት በተሰጠው ልጅነት ብቻ ሳይሆን ለልጅነቱ እንደሚገባ በሚያሳየው አዲስ ሕይወት ጭምር ሊሆን ይገባል። ይህ ክርስቲያን ለዓለም ብርሃን ጨው ሊሆን ይገባዋል። ዓለም ብርሃን መሆንስ ይቅርና ለራስህ እንኳን ብርሃን መሆን ካልተቻለ በሚሰፋ ቁስልህ በዘይትም ማሰርም ካቃተክ ክርስቲያን መሆንህን የምናውቀው እንዴት ነው? ወደ ተቀደሰ ውሃ ገብተህ በመጠመቅህ ነውን? በዚህስ አይደለም። ይህስ እንዳውም ዕዳ ፍዳ ይሆንብሃል እንጂ ክርስቲያን መሆንህን እንድናውቅ አያደርገንም። ይህ ሀብት ልጅነት ታላቅ ነውና ለዚህ ሀብት እንደሚገባ ለማይኖሩት ሰዎች ዕዳ ፍዳ መጨመሪያ ነው። አዎን ክርስቲያን ዓለም ብርሃኑን ማብራት ያለበት ከእግዚአብሔር በተቀበለው ጸጋ ብቻ ሳይሆን እርሱ እራሱም ድርሻውን በመወጣት ነውና። ክርስቲያን ካልሆኑት ይልቅ በሁለንተናው በአረማመዱም፣ በአተያዩ፣ በአለባበሱ፣ በአነጋገሩ ብልጫ ሲኖረው ነውና። ይህንንም የምንለው ልጅነትን የተቀበሉ ክርስቲያኖችን ልጅነትን የተቀበሉ በመባል ብቻ ሳይሆን ሌሎቹም ሰዎች ረብ ጥቅም ይሆን ዘንድም ለተቀበሉት ልጅነት በሚገባ ስርዓት ያለውን ሕይወት እንዲኖሩ ስለምንሻ ነው። አሁን ግን ከሌሎቹ ከማያምኑት ብልጫ ሆኖም እንዳውም በሚፈልገው ሕይወት በሁሉም ረገድ ተቃራኒ ሆነን አይሃለሁ። ለምሳሌ ከቦታ አንጻር ቀኑን ሁሉ የፈረስ እሽቅድምድሚያ፣ ተውኔት፣ ነውርን የተሞሉ ትርኢቶች፣ የክፉዎችንም ማህበር እርኩሰትንም የተሞሉ ሰዎችን ስንመለከት እንደምንውል አይሃለሁ። ከፊትህ አንጻር ዘወትር ያለ ልክና እንደ አመንዝራ ሴት ስትስቅ እመለከትሃለሁ። ካለባበስም አንጻር ከተዋንያንና ጠቢባን ነን ከሚሉ ሰዎች ምንም እንደማትለይ አስተውልሃለሁኝ። ከሚከተሉ ሰዎች አንጻር ብዙ ውዳሴ ከንቱና ሸንገላን እንደምትሻ አይሃለሁ። ከንግግርህ አንጻር ምንም ደህና ነገር በቁኤት ያለው ቃል ለሕይወታችን የሚረባ ንግግር እንደሌለህ አዳምጣለሁ። ከማዕድህም አንጻርም ከዚህ ጽኑ ከሆነ ወቀሳ በሚመጣብህ እንደሆነ አያለሁ። ታዲያ እስኪ ንገረኝ፣ ክርስቲያን ክርስቶስን ከሚሰብክለት ነገሮች እጅግ የራቅህ ሆነህ እያለህ ክርስቲያን መሆንህን መለየት የምንችለው በምንድን ነው? ክርስቲያን መባልስ ይቅርና ሰው ብዬ ልጠራህ የምችለው እንዴት ነው? እንደ አህያ ትራገጣለህን? እንደ ኮርማ ትሴሰናለህ? እንደ ፈረስም ከሴቶች ኋላ ሆነህ ታሽካካለህና? እንደ ድብ ሆዳም ነህና? ስጋህም እንደ በቅሎ ስጋ ትሰገስጋለህና? እንደ ግመል ቂም ትይዛለህና? እንደ ተኩላም ትነጥቃለህና? እንደ እባብም ትቆጣለህና? እንደ ጊንጥም ትናደፋለህና? እንደ ቀበሮም ተንኰለኛ ነህና? እንደ እባብም ወይም እንደ እፉኝም በጉሮሮክም መርዝ አለና? እንደ ክፉ ጋኔን ከወንድምህ ጋር ትጣላለህና? ታዲያ ክርስቲያን የሚለውስ ይቅርና በምንህ ሰው ብዬ ልጥራክ? ሰው
ሰው የሚያስብልህ ምልክት ሳይኖርህ እንዴት ብዬ ነው ከሰው ዘንድ ልቆጥርህ? ንዑሰ ክርስቲያኖች ልዩነት ባሰብኩ ጊዜ ልዩነት ከሰውና ከአርዌ ገዳም ያክል ይሆንብኛል። ታዲያ ምን ብዬ ልጥራክ? አርዌ ገዳም ብዬ ልጥራክን? እንዲህስ አልልህም፣ ጭካኔ ከአራዊት ገዳም በላይ ነውና። በሌላ መልኩ ደግሞ እነርሱ እንደዚህ የሆኑት ከተፈጥሯቸው የተነሳ እንጂ እንደ አንተ ወደውና ፈቅደው አይደለም። ታዲያ ምን ብዬ ልጥራክ? ጋኔን ልበልክን? እንዲህስ አልልክም፣ ጋኔን የሆድ ባሪያ አይደለምና ፍቅረ ነዋይም የለበትምና። ታዲያ ከአራዊተ ገዳምም ከአጋንንትም የሚብስ ክፉ ግብር ከዚህም ንገረኝ፣ ሰው ብዬ እጠራህ ዘንድም ይገባኛልን? ሰው ለመባል እንኳን የሚያበቃ ምግባር ከሌለህስ ክርስቲያን ብለህ ልትጠራ እንደምን የምንችለው እንዴት ነው? ማቴዎስ ወንጌል ከምዕራፍ 4 ከቁጥር 14 እስከ 15። ቅዱስ ዮሐንስ አፈወርቅ። ተወዳጆች ሆይ ከዛሬ ጀምረን አዲስ ሕይወት እንጀምር። አሕዛብ ምን ያክል በረከት እንደራቃቸው እናሳያቸው። በእኛ ዘንድ መልካምነትን ካዩ መንግሥተ ሰማያትን በእኛ ውስጥ ያዩዋታል። አዎን ጨዋ ስንሆን ከክፉም ምኞትም ከቅንዓት ከጠበኝነት ርቀን ሲመለከቱን እነዚህ ክርስቲያኖች ገና ከዚህ ምድር እያሉ መላእክትን ከመሰሉ ወደዛኛው ዓለም ሲሸጋገሩ ምን ሊመስሉ ነው? በእኛ ግድነት ዘመናቸው እንዲህ ብርሃን ከለበሱ ወደ ትውልድ ሀገራቸው ሲሄዱ እንዴትስ ሊሆኑ ነው ይላሉ። በእኛ ምክንያትም እነርሱ ይለወጣሉ። የእግዚአብሔር ቃልም ከእኛ የተነሳ ይከበራል። ሁለተኛ ወደ ተሰሎንቄ ሰዎች ከምዕራፍ 3 ከቁጥር 1። ወንጌል ከሐዋርያት ዘመን በላይ ይፋጠናል። ምክንያቱም ሐዋርያት 12 ብቻ ሆነው ዓለምን ከለወጡ ከእነርሱ በቁጥር የበዛን እኛ በመልካም ምግባራችን አስተማሪዎች ብንሆን እግዚአብሔር ምን ያክል ሊቀደስ እንደሚችል አስቡት። አሕዛብ ራስ ከመግዛት በላይ ሙት ማስነሳትን አይማርካቸውም። ምክንያቱም ሙት ሲነሳ ይገረማሉ፣ በመልካም ምግባራችን ግን ይጠቀማሉ። ሙት ሲነሳ አንድ ጊዜ ክስተት ነው። መልካም ግብር ግን የሁል ጊዜ ነፍሳችን ጋር ተጣብቆ ልምድ ይሆንላቸዋል። እንግዲህስ እነሱ እናመጣ ዘንድ እንፍጨርጨር። ደግሞም እኮ ከባድ ነገር አልተናገርኳችሁም፣ አትጋቡ አላልኳችሁም። ከሰው ተለይታችሁ ከማህበራዊ ኑሮም ራቁም አላልኳችሁም። ከእነርሱ ጋር ሆናችሁ መልካምን አሳዩ እንጂ። አሁን በከተማ መሀል የሆነውን መልካም ምግባርን የሚያሳዩ ክርስቲያኖች በገዳም ካሉ መነኮሳት ይበልጣሉ። አዎን በከተማ መሀል ሆነው መልካም ምግባር የሚያሳዩ ክርስቲያኖች በገዳም ካሉ መነኮሳት ይበልጣሉ። ምክንያቱም በከተማ ያሉት ሊሰወሩ አይቻላቸውም፣ መብራታቸውም አብርተው ከእንቅብ በታች ሊያኖሩትም አይችሉም። ማቴዎስ ወንጌል ከምዕራፍ 5 ከቁጥር 15፣ የሉቃስ ወንጌል ከምዕራፍ 11 ከቁጥር 33። ስለዚህ ከዛሬ ጀምረን መብራታችንን እናቀጣጥለው፣ በጨለማ ላሉትም ከስህተታቸው ይወጡ ዘንድም ምክንያት እንሆንላቸው። ትዳር አለኝ ልጆችም አሳድጋለሁኝ፣ ቤት አባወራ ስለሆንኩኝ ይህንን ማድረግ አልችልም አትበሉኝ። ምክንያቱም ከእናንተ የሚፈለገው ፍቃዳችሁ ብቻ ነው። ከዚህ ዕድሜም ቢሆን ባለጠግነትም ቢሆን ማጣትም ቢሆን ሌላም ቢሆን ከማድረግ አይከለክላችሁም። ምክንያቱም ሽማግሌዎችም ወጣቶችም ሚስቶቹም የሕፃናትም አሳዳጊዎችም ዕዳ ጥበበኞችም ወታደሮችም ይህንን ሁሉ ፈጽመውታልና። ዳንኤል ወጣት ነበር፣ 3 ደቂቅም ሕፃናት ነበሩ። ዮሴፍ ባሪያ ነበር፣ ሉቃስም ሐኪም ነበር።
ሊዲያም ሐር ሻጭ ነጋዴ ነበረች። ጳውሎስና ሲላስ በወህኒ ሲጠበቁ የነበረው ፖሊስ ነበር። ቆርኔሌዎስ ደግሞ የአስር አለቃ ነበር። ጢሞቴዎስም በሽተኛ ነበር። ነገር ግን ይህንን ከማድረግ የከለከላቸው አንዳችም ምክንያት አልነበረም። እንደዚሁ ሁሉ እንደ ሴቶች፣ እንደ እኛ ወጣቶች፣ ሽማግሌዎች፣ ነጋዴዎች፣ አሰሪዎች፣ ሰራተኞች፣ ወታደሮች፣ ሲቪል ነበሩ። እንግዲያስ መልካም ፈቃድ ይኑረን እንጂ ከንቱ ስበብን አናብዛ። ምን አይነት ማንነት ይኑረን? ፈቃደኞች ከሆንን ከእግዚአብሔር ጋር መልካምነትን መያዝ እንችላለን። ይህንን ሁሉ እንድናደርግና በቸርነቱ መንግስቱን እንዳወርሰን ሰውን በመውደድ ሰው የሆነውን ክርስቶስ ይርዳን። አሜን። የሰማዩ መንገደኛ በኢየሱስ ክርስቶስ ያመነ ክርስቲያን ሰው ከክርስቶስ ዙፋን የሰማያውያን ደጅን በንስሐ ለመምታት የምትሄድባቸውን 5ቱ የንስሐ መንገዶች። አንደኛ፣ ኃጢአት ማሰብ። የመጀመሪያው መንገድ የሰራከውን ኃጢአት ማሰብ፣ ማሰላሰል። ኃጢአተኝነትህን የምታስበው እና የምታሳስበው ከሆነ እግዚአብሔር ይቅር ሊልህ ታማኝ ነው። ኃጢአተኝነትህን ሳታስበው ደግመህ አትበድልም። ሕሊናህም ሲከስህም መንፈስ ቅዱስ ሲወቅስህም እንጂ በጌታችን ዙፋን ፊት ሌላ አካል እስኪከስህ አትጠብቅ። እኔ መተላለፌን አውቃለሁ ኃጢአትም ሁልጊዜ በፊትህ ነውና። መዝሙረ ዳዊት መዝሙር 51 ከቁጥር 3። ሁለተኛ፣ የሌሎችን ጥፋት መርሳት። ሁለተኛ መንገድ ንስሐ ከመግባት በፊት የሌሎችን በደል ይቅር በላቸው። ይህን ስሜትን መቆጣጠርና ሌሎች ሰዎችን በአንተ ላይ ያደረጉትን ኃጢአት ይቅር ማለት አለብህ። ሌሎቹን ይቅር ስትል ጌታም ይቅር ይልሃል። ኃጢአታችንን ይቅር በለን እኛም ደግሞ የበደሉንን ይቅር ብለናልና። ሉቃስ ወንጌል ከምዕራፍ 11 ከቁጥር 4። ሶስተኛ ጸሎት። ሶስተኛው መንገድ ሲሆን ይቅር ይለኛል ብለህ ከአመንክ እግዚአብሔር ፊትም ተንበርክከህ ስለ ኃጢአትህ ጸልይ። እርሱም እጠበኝ ቆሽሻለሁ፣ አንጻኝም ከበረዶ ይልቅ ነጭ ሆናለሁ በለው። መለወጥ እና በሰውና በአንተ ፊት ቅዱስ ሆኜ እንድኖር መንፈስህን ይቆጣጠረኝ በለው። ስትጨርስም ስለ ምሕረቱ ምስጋና ጸሎት አምጣ። በሂሶጵ እርጨኝ እነጻማለሁ፣ እጠበኝ ከበረዶ ይልቅ ነጭ እሆናለሁ። ሐሴትና ደስታን አሰማኝ፣ የሰበርካቸውን አጥንቶችም ደስ ይላቸዋል። ከኃጢአቴ ፊትህን መልስ፣ በደሌንም ሁሉ ደምስስልኝ። አቤቱ ንጹሕ ልብ ፍጠርልኝ፣ የቀናውን መንፈስ በውስጤ አድስ። መዝሙረ ዳዊት መዝሙር 51 ከቁጥር 7 እስከ 10። 4 ደግነት መንገድ 4 ምሕረትና ፍቅሩን ለመለመን በፊቱ ስትቆም የሚሰጥ ደግ በሆነ ልብ ይሁን። ደግነትህ ብዙ እንድትቀበል ያደርግሃል። መካስ ባትችልም እንደ ካሳ ግን ተቀበልከው ፍቅር ለብዙ ስጠው። 5ኛ ትህትና። 5ኛው መንገድ ትህትና በማስመሰል ሳይሆን በእውነተኛ ትህትና። አንተ ክብር ምንም መልካምነትን እንደሌለው እና ትከሻህ ኃጢአት ሸክም እንደጎበጠ በእግዚአብሔር ፊት ሁን። እግዚአብሔርም በምሕረት ከባዱ ሸክምህን ከላይ ላይ አራግፎ ኃጢአትህን በደሙ እያነጻ ፍቅሩን በልብህ ያሳድርልሃል። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ማቴዎስ ወንጌል ማቴዎስ 11 ከቁጥር 12። የሰማዩ መንገደኛ ሆይ በዕለተ ኑሮህ ብትችል በሁሉም ካልቻልክም ከነዚህ በአንዱ መንገድ ላይ ተጓዝ። ነገር ግን እንዳልቆምክና በየዕለቱ እየተጓዝክ መሆንህን እርግጠኛ ሁን። እግዚአብሔርም ይርዳክ። አሜን።
እስካልማለ ድረስ እንዳትለቁት፣ እኔም ለአገልጋዬ የሚሉትን ሁሉ አደርጋለሁ በላቸው ስል ነገርኩት። በዚያችም ጊዜ ለቀቁኝ። ወደ ጎጆዬ ደርሼ የሰራኋቸውንም ቅርጫቶች ሁሉ ወስደሽ ሽጣቸው፣ የሚበላም ይሆናት ዘንድም ለሚስቴም ስጣት አልኩት። ለራሴም እንዲህ አልኩት፣ መቃርስ ሆይ አንተ ለራስህ እነሆ ሚስት አግብተሃል። ለወትሮው ከምትሰራው ይልቅ የበለጠ መስራት አለብህ። በዚህ ሚስትህም ትጠብቃለህ። ከዚህም በኋላ ቀንና ሌሊት እየሰራሁኝ አገልጋይ በመሸጥ ለልጅቷ እልክላት ነበር። ነገር ግን ከልጅቷ መውለጃ ቀኗ ሲደርስ ምጥ ያዛት። መውለድ ሳትችል ረጅም ቀኖች አለፉ። ወላጆቿም ይህንን ነገር ምንድን ነው ሲሉ ጠየቋት። እርሷም ምን እንደሆነ አውቃለሁኝ፣ ይህ የሆነው ያንን መናኝ ያለ ስራው ከስሸው ስለነበር ነው። በሐሰትም ወንጅየው ነበር። ያስረገዘኝ ያ መናኝ መነኩሴ አይደለም፣ እኔም ዋሽቻለሁኝ በማለት ተናገረች። ይህንን የሰማ አገልጋይም እጅግ ደስተኛ ሆኖ ወደ እኔ መጣና ያቺ ድንግል ሴት የእርስዎን ንጽሕና ሳትናገር በፊት መውለድ አልችል አለች። እርስዎን ንጽሕና ከተናገረች በኋላ ግን መውለድ ቻለች። የመንደሩ ሰው ሁሉ በሰራው ስህተት ይቅርታ ሊጠይቅ ወደዚህ እየመጡ ነው በማለት ነገረኝ። ነገር ግን ይህንን በሰማው ሰዓት የመንደሩ ሰው ሊያደርገው የነበረውን ከንቱ ውዳሴ እንዳልካፈል ከመኖሪያዬ ተነሳሁኝ። አሁንም ወደምኖርበት ወደ አስቄጥስ ገዳም መጣሁኝ። ወደዚህም የመምጣቴ ምክንያትም ይህ ነበር። ክርስቲያን ማለት እንዲህ ነው፣ አባቶቻችን እንዲህ ያሉ ናቸውና። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ ህብረት አንድነት ከሁላችንም ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።